እኔ አይደለሁም። ሂዱና አንብቡ የሐዋርያት ሥራ ምዕራፍ 9 አትሳቁ። ሉቃስ የጻፈው ነው። እኔ ምን አልጨመርኩም አልቀነስኩም። እኔ አልጨምርም አልቀነስም። እኔ መጽሐፍ ቅዱስ ብቻ ነው የምሰብከው። ከመጽሐፍ ቅዱስ ውጭ አልሰብክም። አፍተር ኦል ቤቱ የጌታ ስለሆነ መጽሐፍ ቅዱስ ብቻ ነው የሚሰበከው። እንደዚህ አለው። አረ ጌታ ሆይ አለው። ይሄ እሱ እኮ ማለት አለው ለእግዚአብሔር ሲያስረዳ፣ አሁን እግዚአብሔር ስለማያውቅ አይደለም ሐናንያ እየነገረው ያለው ነገሩ እንደዚህ አንተ እንደምታስበው አይደለም እያለው ነው ለእግዚአብሔር። በሐናንያ አትሳቁ። ስትጸልዩ የምታረጓትን ነው። ስንጸልዩ ሆነ ምን ጸልዩ? ጌታ ሆይ ምን መሰለ አሁን ተነስና ሂድ ሲል ጌታ ሆይ ገደል አለው ድልድይ ይሄ ሰውዬ ማለት አለው ከካህናትና ከአለቆች እጅ ደብዳቤ ተቀበሉ ሊያስገድለን ወደ ደማስቆ እኮ እየመጣ ነበር አሉ። እየመጣ እንደሆነ ኢቭን ሰምተዋል። ተጠንቀቁ ተብለው የሚፈራ ሰው ነው። እንደዚህ አይነት ሰው እኮ ነው ሲለው ተገልጬለታለሁ አሉ። ራሴን አሳይቼዋለሁ። አንተ ሄደህ እጅ ስትጭንበት አይኑ እንደሚበራና መንፈስ ቅዱስ እንደሚሞላ አመልክቼዋለሁ አለ። ሐናንያ እንደሚመጣና እጅ ሲጭንበት አይኑ በርቶ መንፈስ ቅዱስ እንደሚሞላ ጳውሎስ በዛ 3 ቀን ጾም ጸሎት ላይ ያለ መንፈስ ቅዱስ አሳይቶታል። አውቋል። አንተ እንደምትሄድ ሌላ ሰው ብልክለት አይቀበልም። አንተ ነው አሳይቼዋለሁ ሄዳለሁ። ተነስቶ ሄደ። ሲያየው አይኑ ታውሯል። ቁጭ ብሏል። ወንድሜ ሳውል አለው። አሁን ወንድሙ ነው። የቀደመ ወንድሙ አይደለም። ወንድሜ ሳውል አለው። አቤት አለው። እያየው አይደለም። አቤት አለው። በመንገድ የተገለጠልህ ኢየሱስ ነው አለው። እንድጸልይልህ ልኮኛል አለው። ከዛ 3 ቀን ሙሉ ምግብ አልበላም። ታውቃለህ? ጾም ጸሎት እጁን ጫነበት ይላል። አይገርማቸው? ጳውሎስ ላይ ለመጀመሪያ ጊዜ እጅ ጫነ። ጳውሎስ መንፈስ ቅዱስ የተሞላው በሐናንያ እጅ እጁን ሲጭን አይኑ ላይ ያለው ቅርፊት ወደቀ። ጳውሎስ አይኑ ሲበራ የመጀመሪያ ጥሩ ክርስቲያን አየው። መንፈስ ቅዱስ ተሞላ። በጌታ ስላመን ተነስና ተጠመቃል። አጠመቀው። ጳውሎስ የሚነቀው ይሄንን ነው። ከዓመታት በኋላ ሰባኪ ሲሆን የሰበከው የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው። አያችሁ፣ ወንጌል የእግዚአብሔር ኃይል ያለበት አይደለም። የእግዚአብሔር ኃይል ነው ራሱ። the power of God ነው ወንጌል። ወንጌል ኃይል ያለበት መልእክት አይደለም። ራሱ መልእክቱ የእግዚአብሔር ኃይል ነው። ወንጌል ከወንጌል ቀጥሎ የሚመጣ አይደለም። ኃይል ራሱ የተባለው የእግዚአብሔር ኃይል የተባለው ከመስቀሉ ላይ የተገኘው ትምህርት ወንጌል የእግዚአብሔር ኃይል ነው። ወንጌል ራሱ the power of God